ሰላም ሰላም ቤተሰብ እንደምናችሁ እንደምን አላችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬም ሌላ ጉዳይ መጥቷል። የሄርሜላ ጉዳይ አሁንም ቤተሰቡን እያናወጠው ነው። ሜሪ መጣለች። ሜሪ የማውቀው ነገር አለኝ ስለ እነ ሩታም ስለ እነ ኤፍሬምም ስለ እነ ዳኒም ከሄርሜላ ጋር የተገናኘ ነገር መረጃው እጄ ላይ ነው ብላናለች። ይሄ መረጃ ምንድን ነው? ምንድን ነው የተፈጠረው? ሄርሜላ ላይ ያደረጉት ነገርስ ምንድን ነው? ሄርሜላ የት ነው ያለችው? የት ነው የምትገኘው በዚህ ሰዓት የሚለውን የሆነ ፍንጭ እናገኝበታለን ብዬ አስባለሁ። ምክንያቱም ሜሮን ከአብርሽ የምታገኝ የተለየ ነገር እስከሌለ ድረስ እውነቱን ትናገራለች ብዬ አስባለሁ። ምክንያቱም ከእሱ ይልቅ እነ ሩታ ቅርብ ናቸው። ስለዚህ እሷ እውነቱን ትናገራለች፣ ታወጣጣለች ብዬ አስባለሁ። በዚህ ቦታ ደግሞ በትክክል ከእሷ ጋር ሊገናኙ የሚችሉ ሰዎች ደግሞ ስንሰማ ይገርማቸዋል። አብርሽና ሩታና ሜሮን። ስለዚህ ይሄ ነገር ደግሞ በትክክል ፍንጩን ወደየት አቅጣጫ ጉዳዩን ወደየት አቅጣጫ ያዞረዋል የሚለው የዛሬው ወሳኝ ቪዲዮ ነው ብዬ አስባለሁ። ሁላችሁም አብረን ወደ ቪዲዮ ያጣሉት ነገር ስለነበረ እንጂ በዚህን ያህል ፍጥረት ከኔ ጋር እኮ ዳኒ አላወራም። ከኔ ጋር እኮ ስቲል እስከ መጨረሻ በጣም ሰላም እንደነበረ ነው የማውቀው። ከዛች ከስብሰባዋ በፊት ከኔ ጋር ኢቭን አብሮኝ ነበረ። ይሄን ህዝቡ ምስካሪ እስከ መጨረሻው ሰዓት ግን ተቀይሮ ኢቭን ከሩታ ጋር ሰላም መፍጠሩን እኔ አላውቅም። እኛም ገርሞናል። የዳኒ ሁኔታ ይገርማል። ሁላችንም እናስታውሳለን። ሜሪንና ዳኒን ሩታ ከቤት አባራቸው ከህይወቷ እንዲወጡላት አድርጋ ነበረ። ከዛ በኋላ ከሩታ ጋር ምንም አይነት ግንኙነት አልነበራቸውም፣ ሁላችሁም ስለምታውቁ ማለት ነው። ዳኒ ግን በየት መጡ? ከእሷ ጋር ታርቆ ከሁለቱም ሰው ከአንዱ መለየት ይኖርበታል ብዬ አስባለሁ። ምክንያቱም ሜሪና ዳኒ ሁሌም በሀሳብ ተመሳሳይ፣ የሚያስማማቸውም የሚያለያያቸውም ነገር ተመሳሳይ ነበረ። ከሆነ ጊዜ በኋላ ግን ምን ተፈጥሮ ከሩታም ከሜሪም ጋር ሊሆን እንደቻለው ለሁላችንም ግልጽ አልነበረም። ስለዚህ አሁን ይህን ዳኒን ሩታን የጋራ የሚያደርጋቸው ነገር ምንድን ነው? እናውቃለን። አብርሽን መበቀል የሚፈልጉ ሰዎች ነበሩ፣ እነ ሜሪም እነ ዳኒም በሩታን በኩል ያሉት ሌሎችም ሰዎች ማለት ነው። ስለዚህ ይሄን እድል ሊጠቀምበት ፈልጎ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ምንድነው ይባላል፣ የጠላት ወዳጅ ነው የሚባል ነገር አለ ቤተሰብ። ስለዚህ አብርሃምም ስለማይመቸው የሩታንም ህይወት የተመሰቃቀለ ስለሆነ ያንን ነገር ያንን በቀል ላገኝበት ይችላሉ ብለን ከምናስበው ሰዎች ጋር አብረን እንሆናለን እና ዳኒም ከዛ ነገር ተነስቶ ይመስለኛል ከነ ኤፍሬምም ከነ ሩታም ጋር ሆኖ አብርሽ ጋር ወይም ደግሞ ከሄርሜላ ጋር በተገናኙ ነገር ውስጥ እጁ ሊገባ የቻለው ብለን ነው የምናስበው። እና ሜሪም አሁን በትክክል ይሄ ነገር ግራ ገብቷታል። የዳኒ እንደዚህ መሆን እሷን ሳያማክር እሷ ጋር ወደ ሩታ መሄዱን ሳያሳውቅ ከሜሪም ጋር አብሮ እንደሆነ ግን ከጀርባ ከሩታም ጋር ከሜሪም ጋር ጸብ ከተፈጠረ በኋላም ወደ እሷ መመለሷን በማታውቅበት ሁኔታ ዛሬ ዱብዳ ሆኑባታል። ይህም እኮ ክህደት ነው። ገባህ አይደል? አብረን ነው ይህቺ ልጅ ያሰጣችን አለ እንዴ? እኔን ክዶኝ ከእሷ ጋር ሰላም ፈጥሮ ኢቭን ሰላም ሲፈጥር ልሄድ ሲል መሄድ ሰላም ትፈጥራለች ወይስ እኔ እንዲህ አያግ ነው? በቃ ጓደኛዬ ናት ይቅርታ ላደርግላት ነው እንኳን አላለኝም። ራሱ ሄዶ ተነስቶ እኔ ኤፍሬም ነው የጠራኝ። ከኤፍሬም ጋር ሰላም ስለሆንኩ ኤፍሬም ጠርቶኝ ስገባ ነው ዳኒ ያለ ከዳኒ ጋር ሰላም ነው ይዞሩ ስል ሩታለች አብሮ እያወሩ ነው። አልፈለኩትም ያንን እውነት ያ በጣም የሚገርም እውነት። ቤተሰብ ምንድን ነው እንዳልኳችሁ ዳኒ ለሜሪ በጣም ቅርቧ ነው። እሷ በማታውቅበት ሁኔታ ነው ከእነዚህ ሰዎች ጋር የገጠመው ማለት ነው። ከዛም አልፎ ደግሞ ደውሎ እንኳን የጠራት ዳኒ ሳይሆን ኤፍሬም ነው። አስባችሁታል? እውነት ነው ከኤፍሬም ጋር ሰላም ነች፣ ግን ሞር ለዚህ ጉዳይና እስካሁን ሲደክሙ የነበሩት ከዳኒም ጋር ከእሷም ጋር ሆኖ ከዳኒ ጋር ሁና ስደክም የነበረችው ሜሪ ነች። አሁንም እሷ በማታውቅበት ሁኔታ ከጀርባ ይሰራ የሆነ ነገር እያደረገ በግልጽ እንኳን ሳይነግራት ኤፍሬም ደውሎ ነው ወደዚህ ቦታ እንድትመጣና የእነሱ እቅድ አካል እንድትሆን ሲጠብቅ የነበረው ማለት ነው። ይሄ ደግሞ ያው ምንም ሁላችንም ነው፣ ይሄ ትልቅ ክህደት ነው። አብሮን የሆነን ነገር ሊያስተካክል ሲደክም ሲለፋ የነበረን ሰው ወደ ጎን ትተን
እሱ በማይፈልገው መንገድ ከሰዎች ጋር መስማማት፣ ይሄ ክህደት ውጭ ሌላ የምንለው ምንም ነገር አይኖርም ቤተሰብ። ይሄ ነገር ደግሞ የት ያደርሳቸዋል ካልን ይሄው ሜሪ ከነሱ አፈንግጣ ለአብርሽ ምን እያደረጉ እንደነበረ በቦታው ስትገኝ ምን እንደተፈጠረ ደግሞ ይሄው መጣ ልትናገር ነው። ስለዚህ ይሄ ነገር ምንድን ነው? ሁላችንም በጉጉት የምንጠብቀው ነገር ነው። ሜሪ ምንድን ነው ይዛለን የመጣችው? ፎቶ ምንም ሞኝ መናገር አልፈልግም እዚህ ጋር። እሷ ኢሞሽናል ሆና ልትናገር ትችላለች። ብቻ ስለሌላውም ነገር አወራለሁ፣ ችግር የለም። ወስናለች ቤተሰብ። እኛም ጓጉተናል። ሁሉንም ነገር አፈራርጬ እናገሯለሁ ብላለች። እኛም የምንፈልገው ይሄን ነው። ሁሌም እንዲህ ከጀርባ የሚደረጉ ነገሮች እኛ በማናቅበት እንደ ቤተሰብን በማናውቀው ሁኔታ እየተፈጠሩ ያሉ ነገሮች እነዚህ አይነት ሰዎች መጠው በግልጽ ካላወጡ ደግሞ ወደ አደባባይ እኛም የተደናገረ ነገር ይዘን ነው የምንቀጥለው። አንደኛው ልክ የሆነውን ሰው መደገፍን ትተን ልክ ያልሆነው ሰው ጋር እንድንቆም ያደርገናል። እና እውነታውን ማወቃችን ደግሞ በትክክል ማን ነው ጥፋት እያጠፋ ያለው፣ ማን ነው ችግር እየሆነ ያለው፣ ለዚህ ፋሚሊ ልክ ያልሆነ ነገር ውስጥ እንዲገባና የማይሆን ነገር ውስጥ እንዲፈጠር እያደረገ ያለውን ነገር የሚለውን ነገር በትክክል መረዳታችን እኛ ደግሞ ማንን መቆጣት፣ ማንን መናገርና ማን እንዲያስተካክል ነገሮችን እንዲያደርግ መግፋት እንዳለብን እንድናቅ ስለሚያደርገን ይሄን ነገር በጉጉት እንጠብቀዋለን። አሁንም መስማት የምንፈልገው ይሄ ነገር ነው። ይሄ ነገር የሆነ ነገር ይዞ እንደሚመጣ ሙሉ እምነት አለኝ። ወደ ቪዲዮችን። እንደዚህ ነው ሌላ ጊዜ ሰላም ትባባሉት? እኔ ስለሌላው ጊዜ ማውራቱ አይጠቅመንም። አሁን ለምን እንደፈለግከኝ ንገረኝና ልሂድ። አንተን አይደል ፈልጌሻለሁ ብለህ የጠራኸኝ? ከኔ በላይ ደግሞ ሜሮን ነች የምትፈልግሽ እና ሆትም ሆነሽ እንድታወሪ እዚህ ጋር ምንም ነገር ብቻ የፈለገችው ነገር አላት እኮ ነው። አለመጥራት ካልፈለግ ካለመጥራት ነው እኮ። እሺ ችግር የለውም ለሱ ይቅርታ። ግን ደግሞ እሷ የፈለገችህ ነገር አለ። ስለዚህ ያንን ጉዳይ ደረጃ አንተ አይደለህም ከእሷ ጋር የምታገናኘኝም እንደፈለገችው የምታገናኘኝ የምትነግረኝ አንተ አይደለህም በመጀመሪያ። ሲቀጥል ደግሞ ልፈልግም አልፈልግም ዝም ብለህ ሳታ ከእሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል አንተ የፈለግከኝ እንጂ እሷ እንደፈለገችኝ አላውቅም። እሷ አንተ የፈለግክበትን ጉዳይ ንገረኝና ልሂድ እኮ ነው ያለው። አሁን እኮ ቤተሰብ ምንድነው ሁሌ እየጎደለን ያለው ነገር? ለሁላችንም እኮ ግልጽ የሆነ ነገር ነው። ሁላቸውም ውስጥ መልካም የሆነ ይሄ ምንድነው ነገሮችን ችግሮችን ለመፍታት ቀና የሆነ ልብ የለም። አሁን ኮሚኒኬት የሚያደርጉበትን መንገድ እያየን ነው አይደለ? እዚህ ጋር በጣም እኔ አላቅም ብቻ ሩታ አብርሃም በደለኝ ከምትለው አንጻር ሲታይ ሜሪ ምን ያክል የተለየ ነገር እኔ አሁን እንድንጠረጥር የሚያደርገን ይሄን ነገር ነው። ገባችሁ? አንዳንዴ እንዲሆን የማንፈልገው ነገር ሊሆን መንገዱ እየተጠረገ ሲመጣ ሁሉን ነገር መጥላት የምንጀምርበት ጊዜ አለ። ምክንያቱም ወደዛ የሚወስድን ምንም መንገድ መከተል ስለማንፈልግ ማለት ነው። ሜሪ በሆነ ጊዜ ከችግሯ ጎን የነበረች የእሷ መጎዳት፣ የእሷ በሰዎች ፊት እንደዚህ መባል፣ የእሷ ማዘን የሚቆረቁራት አይነት ሴት ነበረች። ግን በኋላ ከእሷ ህይወት ወጣው ሁሉም የራሳቸውን መንገድ እየተከተሉ የነበሩ ሰዎች ናቸው። በዚሁ በተመሳሳይ ደግሞ አብርሃምም እንደዛው ነው። የራሱን ህይወት እየመራ ያለ ሰው ነው። ስለዚህ በዚህ ሰዓት ሁለቱም እኩል የሆነ ባላንስ ላይ የሚቀመጡ ሰዎች ምናልባት እንደ ሀሳብ ከአብርሃም በትክክል ለማግኘትና ወደሱ ለመምጣት ምንም አይነት ችግር እያሳየች ያልሆነበት የነ ኤፍሬምና የነ ዳኒ ጉዳይ ከአብርሃም ጋር ቀጥታ ስለሚገናኝ ነው። ስለዚህ እሱ ጋር መልካም ግንኙነት ፈጠረች ማለት እነዛ የምትፈልጋቸው ጓደኞቿ ነፃ ይሆኑላታል ማለት ነው። ለዛ ነው እንጂ ከእንትን ተነስታ እየመጣች ያለችው ምንም ፍላጎት እንደሌላት ለማዳመጥም ለመስማትም መልስ ለመመለስም ምንም ኢንተረስት እያሳየች አይደለም። እንደዛ ስላችሁ አብርሃም ላይም ይሄን ነገር ለማድረግ መጠየቅ ከነበረበት ማን እንደሚመጣ ቢናገር ደግሞ ምናልባት የሚፈልገውን ነገር ያጣል ብዬ አስባለሁ። ሜሮን በቦታው እንዳለች ካወቀች፣ ሜሮን ደግሞ ሰማሁት የምትለው ነገር እውነት ከሆነ ላትመጣ ትችላለች። እሱን ገና ያላወቅነው ነገር ነው፣ ግልጽ አይደለም። ሜሪንም እንዳልኳችሁ ምናምናት አይነት ሴት አይደለችም። ከዚህ በፊትም ምን ነገር ውስጥ እንደነበረች በሁለቱ መካከል ምን አይነት ግንኙነት እንዲኖር ምን ያክል እንቅፋት እንደነበረች የምናውቃት ነው። ዛሬ ከመሬት ተነስታ ቅዱስ ስትሆን የሆነ አምነን ልባችንን ከፍተን የምንሰጣት አይነት አይደለችም። ብዙ ነገሮችን ገና ማየት አለብን። እሷ የተናገረችው ነገር እውነት ነው እውነት አይደለም የሚለው ነገር ገና መጣራት አለበት። እዚህ ጋር መጣ እኔ ማቀው ነገር አለ አብርሃምን እንዲጎዳ አልፈልግም ምናምን የምትልበት የሆነ ድራማ ውስጥ የምገባበት ነገር አይደለም። አብርሃም ለእሷ ምኗም አይደለም።
ምክንያቱም ከዚህ በፊትም ምን ሲሆኑ እንደነበረ ግልጽ ስለሆነ ማለት ነው። ስለዚህ አሁን እዚህ ጋር ሁላችንም መሀል ላይ ሆነን የምናየው ይሄ ነገር እውነት ነው የሚለው ጊዜ የሚፈታው ነው። ግን የምንሰማው ነገር ምናልባት የሆነ ፍንጭ እናገኛለን ብለን ነው ሁላችንም እዚህ ጋር ቁጭ ያልነው ማለት ነው። ስለዚህ አሁን በትክክል በፍጥነት መስማት የምንፈልገው ሜሪ ምንድን ነው ይዛለን የመጣችው? ሩታም ደግሞ ከቻለች እኔ ልክ ነኝ ብላ የምታስብ ከሆነ ደግሞ ዲፌንድ ማድረግ ትችላለች። ምክንያቱም መብቷ ነው። ሰው ወደ እኛ ሲጠቁም እኔ አይደለሁም ማለት ምናልባት ጥፋት እንኳን ያጠፋ ሰው እኔ አይደለሁም ሊል ይችላል። ምናልባት እሷ ደግሞ ካላጠፋችም የምትከላከልበት የራሷ መረጃ ሊኖራት ይችላል። እኛ መሀል ላይ ሆነን ጥፋተኛውን ጥፋተኛ፣ ጥሩ የሰራውን ደግሞ ጥሩ ማለት ደግሞ የሁላችንም የቤተሰብ ከሚጠበቅ ነገር ስለሆነ ማለት ነው። እሺ እኔ ማውራት የምፈልገው ምን መሰለሽ ሩታ፣ ስታወሩ የነበረው ቅዳችሁ ላይ እንድትከቱኝ በሄርሜላ ዙሪያ እያወራችሁ ነበረ። እኔ አብቼ ስጨ ያ ይሄ የምንፈልገው ነገር ምንድን ነው? ምናልባት ሁላችንም እናስታውሳለን እና ፎቶ እየለጠፉ በነበረበት ሰዓት የሄርሜላን ፎቶ አብርሃም አንድ ነገር ብሏቸው ነበር። ሁላችሁም ታስታውሳላችሁ። በሰዓቱ ሜሪ ልታወራኝ የምትፈልገውና ከእናንተ ጋር የተገናኘ ነገር እንዳለ አውርታኛለች ብሎ ነግሯቸው፣ እነሱ ደግሞ እያሾፉበት ነበር። ሜሪ የእቅዳቸው አካል እንደሆነች እሷ እንደምታውቅ እየተፈጠረ ያለውን ነገር አውርቷል በሰዓቱ። ስለዚህ ያኔ ደግሞ ሲናገሩ የነበረው አብርሃም በሌለበት ሁኔታ ውስጥ ነው። ስለዚህ ሜሪ አሁን ላይ ይዘው የመጣቸው ሀሳብ እኔ ሰምቻቸዋለሁ፣ ሲዶልቱ የነበሩትን ሄርሜላ ላይ ያሰቡትን ሊያቀዱትን ነገር ሰምቻለሁ እያለች ነው። ስለዚህ ታውቅ ነበር ማለት ነው ቀድማ። እነሱ ተደብቄ ነው ሰማው እያለች ያለችው፣ ግን እነሱ ደግሞ እንደሰማች ተናግሯል። ተደብቃም ሳይሆን የእቅዳቸውን አካል እንደሆነች። ይሄ ነገር የሆነ የሚጋጭ ነገር ነው እዚህ ጋር ቤተሰብ። ያኔ እሷ እንዳልነበረች አሁን ተደብቃ እንደሰማች ነው እዚህ ጋር እያወራችን የነበረው። ያኔ ደግሞ እነሩታ ደግሞ የእቅዳቸው አካል እንደሆነች፣ አብርሃም ደግሞ ሞኝ እያደረገችው እያታለለችው እንደነበረ ነው ሲያወሩን የነበረው። ስለዚህ እዚህ ጋር ራስን ነፃ የማውጣትና ራስን የማሸሽ ነገር ነው እያዩ ያለሁት። እውነታውን የመጋፈጥ በትክክል ኃላፊነት የመውሰድ ጉዳይ ሳይሆን እኔ የለሁበትም አሁን ህግ ስለያዘው ጉዳዩን በኋላ ይዞት የሚመጣው ኮተቱንም ስላስፈራቸው ሁሉም በየአቅጣጫቸው ራሳቸውን ነፃ ወደ ማድረግ ነው። በዚህ ሰዓትም ሜሪም እያደረገች ያለችው በግልጽ የሚመስለው እውነታውን ብቻ ሳይሆን የእቅዳቸው አካል ነች፣ ግን ራሷን ደግሞ ነፃ ማውጣት ትፈልጋለች። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ይሄ አይደለም። አብርሃምንም ሩታንም መበቀል ማለት ነው። ከአብርሃም ጋር ከሄርሜላ ጋር ጉዳይ በተገናኘ ከሩታ ጋር ደግሞ ምንሞን ራሷን ከዚህ ነገር ነፃ አውጥታ እነሱን በማጋፈጥ ማለት ነው። ስለዚህ ሜሪ አሁን እየተጫወተችው ያለው ጨዋታ ይሄ ነው ቤተሰብ በግልጽ እርስ የፈለግሽው ማለት ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። ባጭሩ ማኛ የምናገረው ሁለት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ስነግረው እዚህ ጋር ማስተዋል ያለብሽ ሩታ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። እንደዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ አይደል ያልኩት። ያ አሁን አውቀናል። በትክክል እቅዳቸውን እያቀዱ ነበር እንጂ የማገቱን ነገር ገና አልወሰኑም ነው እያለችን ያለችው። አሁን ይሄ መረጃ እንደነገርኳችሁ ነው። በቃ ሜሪ ራሷን ማውጣት ነው እንጂ ይሄ አሁን ምንም የሚጠቅም የተለየ ነገር አይደለም። ምናልባት ፍንጭ ሊሆን ይችላል የተወሰነ ነገር፣ ግን አስበዋል ማለት ሆኗል ማለት አይደለም። በማሰብና በማድረግ መካከል በጣም ትልቅ ልዩነት አለ። የሆነ ሰው ስላሰበ እና ነገሩን እስካልፈጸመው ድረስ ያ ሰው ጥፋት አጠፋ ማለት ማሰብ ጥፋት ሊሆን ይችላል። ግን ህግ ፊት ስንመጣ ግን በተግባር የተደረገ ነገር እስካልሆነ ድረስ እነዛ ሰዎች ተጠያቂ አይደሉም። ስለዚህ ሜሪም አሁን ይዛ የመጣችው ነገር የሆነ ትልቅ እንደጠበቅነው የሚያጓጓ የሆነ ትክክለኛ ወደ ሄርሜላ የሚወስደን ምናምን መንገድ መስሎን ነበረ። ግን እውነታው እንደዛ አይደለም። እዚህ ጋር ራስን ነፃ የማውጣትና እኛን ደግሞ አቅጣጫን ወደ ሌላ ከማስቀየር አንጻር ነው እንጂ የተለየ ነገር የለውም። ሜሪ
እያለች ያለችው የእናንተ እርኩስ ስራ፣ መጥፎ ስራ እሷ የነበረችበትን ለሁላችንም ግልጽ ነው አይደለም? ትናንትና የነበረችበትን ነገር ረስታ ዛሬ እንደዚህ ብትለን ይህን የምንቀበሉ አይደለም። ስለዚህ ሜሪ ምናልባት ከዚህ በኋላ መማር የለባትም አትማርም እያልን ሳይሆን እንደዚህ አይነት ነገሮችን ስናወራ እኔ ማን ነኝ? መጀመሪያ እኔ ማን ነበርኩ? ከዚህ በፊትስ ምን እያደረግኩ ነበር? ለአሁንስ ከጎኑ የቆምኩት ሰው ለያ ሰው ለእኔ ምን ነው? ምን ከማድረግ አንጻር ነው? ይህ የሚለው ነገር በጣም ግልጽና ግልጽ የሚሆነው ምንድን ነው? ሜሪ ራሷን ነፃ ለመውጣት ነው። ምክንያቱም ዳኒ ከእሷ ጋር ነበረ፣ አሁን እስር ቤት ነው። ኤፍሬም ከእሷ ጋር ነበር፣ ዛሬ እስር ቤት ነው። ሩታም ያልታሰረችው ያው ሁላችን የምናውቀው ከልጅ ጋር በተገናኘና አብርሃም እሷ ጋር ትኩረት አድርጎ ስላልተናገረና ሞር የሚጠረጥራቸው እነሱን ስለሆነ ስለተናገረ ነው እንጂ ምናልባት ሩታም እስኪጣራ ዛሬ እዛ ቦታ ነው የምትገኙ የነበረው። ሜሪም ከዛ የተለየ ጣፈንታ አይኖራትም ነበር። ስለዚህ አሁንም ሁላችንም የምንፈልገው ነገር እውነቱ በግልጽ ማን ነው ይሄን ነገር ያደረገው? ማን ነው ይሄ ነገር እንዲሆን እየፈቀደ ያለው ነገር የሚለው ትልቁ ይሄ ነገር ነው እንጂ በእነሱ መካከል የነበረው አሉሽ እንደዚህ ነበርሽ፣ እንደዚህ ሆንሽ፣ እንደዚህ አደረግሽ የሚለው ነገር ለእኛ ትርጉም የለውም ነገር ነው። ምክንያቱም ሁሉን ነገር ከመጀመሪያው ጀምሮ እናውቃለን። ለእኛ መናገር ጀስት ለቀባሪው አረዱት ምናምን ነው የሚሆነው እንጂ ሁሉ ነገር ኤቭሪቲንግ እናውቃለን። አሁን ትልቁ ነገር የሄርሜላ ጉዳይ ነው። እሱ ወዴት ያመራን ይሆን? እሱን የምናይ ነው። ዛሬ ያወጣችው ሄርሜላ የተናገረችው ነገር ግን ምናልባት እነዚህ ሰዎች ይሄ ፍላጎት እንደነበራቸው እንኳን ሙሉ ነገር ባናገኝም ምናልባት ትንሽ ፒክቸሩን ያየ ነው ይመስለኛል። እውነታው በቀጣይ የሚወጣ ይሆናል። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንደገና ተመልሰን እንመጣለን። አካውንቱን ሰብስክራይብ ያደረጋችሁ ቤተሰቡ ነው።